ሰላም ብለናል ፋሚሊ እንዴት ናችሁ? በያላችሁበት ሰላምና ጤና ይብዛላችሁ። ዛሬ እስቲ የሆነች ከትሬድ በፊት የማደርጋቸውን ነገሮች ወይ ደግሞ ብዙ ጊዜ የማደርጋቸውን እና ምን አይነት ትሬዶችን የምጠብቀው የሚለውን ነገር እንዲሁ ላሳያችሁ። ዛሬ እስቲ ኒውዮርክ ብዙ ብዛት እኔ የምገባው ትሬድ ዩሮን ነው። ብዛት ትሬድ የምወስደው አብዛኛው ጊዜ ኦልሞስት ወደ 3 ዓመት 2 ዓመት ምናምን ዩሮን ነው አብዛኛውን ጊዜ ትሬድ ሳደርግ የነበረው። እንደዚህ ጎልድ እና ጀርመኒ ፎርቲ የሚባል አለ። እነዚህን አልፎ አልፎ የምገባቸው ናቸው የሆነ አሪፍ ነገር ካሳዩ ምናምን ማለት ነው። እና ብዙ ጊዜ ያሳለፍኩት ዩሮን ትሬድ በማድረግ ነው ማለት ነው። እና ዩሮ ላይ ምንድነው ትሬድ ወደ ብዙ ጊዜ ከመግባቴ በፊት የማደርጋቸው ዲኤክስዋይን አናላይዝ አደርጋለሁ። ሃየር ታይም ፍሬሙን ዊክሊውን እና ብዙ ጊዜ ደግሞ ኤስኤምቲ አለ። አሁን ለምሳሌ ዩሮ ላይ ሊኩዲቲ ከወሰደ ዲኤክስዋይ ላይ ሊኩዲቲ የሚያስገቡበት ጊዜ አለ እንደ ኤስኤምቲ ማለት ነው። እና ዲኤክስዋይ ላይ ደግሞ ከወሰደ ዩሮ ላይ አይወስድም ምናምን ነገር እና እነዚህን ሞር ሃየር ታይም ፍሬም ላይ ያሉትን ዲፔንድ ሆኜ አያቸዋለሁ ማለት ነው። እና ከዴሊ ላይ ደግሞ ስጀምርላችሁ ዴሊ ላይ ዲኤክስዋይ እችኛዋን ሃይ ፕሪቪየስ ዴይሊ ሃይ እችኛዋን ሃይ አልወሰደም። ግን ዩሮ ላይ ደግሞ ብታዩት እችኛዋን የአሁኗን ወስዷታል። እችኛዋን ሎ ወስዷታል እንደምታዩት። ይሄ ምን ማለት ነው? ኤስኤምቲ ማለት ነው። ስለዚህ ፕራይስ እኔ አሁን ኤክስፔክት ማድረገው በሃየር ታይም ፍሬም ላይ በዴይሊ ላይ ምናምን ግን አሁን መቼ ነው ነገ ምናምን ነገር ነገ ነው። ነገ ኒውስ አለ ሪፎልደር ሲፒአይ ኒውስ አለ እና ምናልባት ፕራይስ ለኒውስ ብሎ ራሱ እያዘጋጀ ነው ብለን ማሰብም እንችላለን። አዎ ለኒውስ ብሎ ማለት ነው። ይኸውን ፕራይስ ይሄ ሃይ አለ። ይሄ ሃይ ዲኤክስዋይ ላይ አልተወሰደም። ዩሮ ላይ ደግሞ እንዳሳየኋችሁ ተወስዷል እና አንደኛ ይሄንን እንደ ኤስኤምቲ ማየት እንችላለን ማለት ነው። ሲቀጥል ወደ ሎወር ታይም ፍሬም ወደ 4 ሃወር ላይ ደግሞ ሲኖር 4 ሃወር ላይ ቺን ሃይ አልወሰደም። እንትን ላይ ደግሞ ምንድነው ዩሮ ላይ ደግሞ እነዚህ ሎዎች ድረስ ደርሷል። እዚህ ጋር እንደምታዩት ይህንን ሃይ አልወሰደውም። ዩሮ ደግሞ ወርዶ እዚህ ጋር መጥቷል ማለት ነው። ብዙ ጊዜ እኔ ኒውዮርክ ሴሽን ላይ ነው የምገባው እንዳልኳችሁ ትሬድ ማለት ነው። ከዛ ወደ ሎወር ታይም ፍሬም ወደ 4 ሃወር ዝቅ ስናደርገው ፕራይስ እዚህ ጋር እንደምታዩት እነዚህን ሎዎች ወስዷል። እዚህ ጋር ትሬንዱ እንደምታዩት የቡሊሽ አይነት ስትራክቸር ነው ያለው። ይሄ ዳውን ትሬንድ ነበር። ደን ማርኬት ስትራክቸር ሽፍት አደረገ። ደን እዚህ ጋር አኩሙሌት እያደረገ ነው። ፕራይስ ብዙ ጊዜ እንደዚህ አኩሙሌት ሲያደርግ ትላልቅ ሙቭመንቶችን ሊያደርግ ነው ማለት ነው። በቃ አንደርስታንድ ማድረግ ያለባችሁ ይሄ ነው። እዚህ ጋር እንደዚህ አኩሙሌት ያደርጋል። ደን ብሬክ አኩሙሌት ያደርጋል። ይሄ አሁን ብሉ ፍላግ የሚባል አይነት ስትራክቸር ማለት ነው። እንዴት ነው ብሉ ፍላግ የሚባለው? ፓምፕ እንደዚህ ይወጣና እዚህ ጋር አኩሙሌት ያደርጋል ፕራይስ። ከዛ ወይ ማኒፕሌት ያደርግህና ፓምፕ ከዛ እንደዚህ እያደረገ ወደ ላይ የሚቀጥል አይነት ትሬንድ ማለት ይሄ እዚህ ጋር እንደምታዩት ይሄ ዳውን ትሬንድ ነበር። ደን ይሄ ብሬክ አድርጎታል ስትራክቸሩን። ደን እዚህ ጋር አኩሙሌት እያደረገ ነው ማለት ነው። እና ፕራይስ ሜቢ ይሄንን ስትራክቸር ወደ ላይ በ4 ሃወር ምናምን ይሄንን ስትራክቸር እንዲህ ብሬክ የሚያደርገው ከሆነ እኛ እዚህ ጋር ሪትሬስመንቷ ላይ ገብተን ወደ ላይ ታርጌት ልናደርግ እንችላለን እነዚህን ሃዮች ማለት ነው። ምናልባት ደግሞ ፕራይስም በዚሁ ሊቀጥል ይችላል ወደ ታች። ምናልባትም ፕራይሱ ደግሞ በዚችው ጋር ማኒፕሌት አድርጎ የእነዚህን ሃዮችን እነዚህ ኦርደር ብሎኮችን ተጠቅሞ በዚሁ እንደዚህ ሊወርድ ይችላል። ወይ እንደዚህ አድርጎ ወይ በዚሁ ወደ ዳውን ትሬንዱን ሊቀጥሉ ይችላል። ወይንም ደግሞ ይሄንን ብሬክ ካደረገው በኋላ እችኛዋን ወደ ላይ እንደዚህ ሊቀጥል ይችላል የሚል ሀሳብ አለኝ እኔ። የሚል ሃየር ታይም ፍሬም ላይ ማለት ነው። ኒውስ ስለሆነ ራሱን እያዘጋጀ ነው ብዬ ነው ያሰብኩት። እና ሲቀጥል ወደ ሎወር ታይም ፍሬም ላይ ደግሞ ስንወርድ ፕራይስ ይሄንን ሃይ ብሬክ ካደረገው እኛ ሪትሬስመንቷን ጠብቀን ትሬድ ልናደርግ እንችላለን ማለት ነው። ነገ ኒውስ ስለሆነ ያው ብዙ ጊዜ ኒውስ ዊክ ላይ ማርኬት ቮላታይል ይሆናል። ሲቀጥል ደግሞ ሬንጅም የሆነበት ጊዜ አለ። ቮላታይል ሲል በቃ አለ ሬንጅ አያደርግም። እንደዚህ አስቀያሚ ቀኖች ምናምን ነገር አይፈጠሩም። እንዲሁም ደግሞ የሚፈጠሩበትም ሳምንቶች አሉ። አንድ ሳምንት አሪፍ ከሆነ ማርኬቱ አንድ ሳምንት ደግሞ ሬንጅ ሊሆን ይችላል። አንድ ሳምንት ደግሞ በጣም ሬንጅ ከሆነ አንድ ሳምንት ደግሞ እንደዚያ ሊሆን ይችላል። እና ጠዋት ላይ ምንም ትሬድ አልወሰድኩም። ፕራይስ እዚህ ጋር ኦርደር ብሎክ አለ። ይሄ
ፕሪፕሉ ካለ ይሄኛው ሊኩዲቲ ኤሪያዎች አለ። ብዙ ጊዜ ይሄኛው እንደዚህ ሊኩዲቲ ይወስድና ማኒፕሌት ያደርጋል። ዳውን ትሬድ ማለት ወደ ላይ ምንም ብሬክ ሊያደርግ አልቻለም እና ፕራይስ ሜቢ ኒውዮርክ ሴሽን ላይ የሆነ ሰዓት ላይ ይሄንን ኤሪያ ብሬክ ካደረገ ወይ እዚህ ጋር አኩሙሌት ካደረገ ወደ ላይ ልንቀጥለው እንችላለን ማለት ሎንግ ሊገባ ይችላለሁ። ሜቢ ደግሞ እነዚህን ሃዮችን ወስዶ ደግሞ የቤሪሽ አይነት ሴታፕ ከሰጠ ደግሞ ሾርት ልንገባው እንችላለን ማለት ነው። ብዛት እኔ ኒውዮርክ ሴሽን ነው እንዳልኳችሁ ትሬድ የማደርገው ማለት ነው። እና ፕራይስ እችኛውን ሀይ አልወሰዳትም። እስቲ እንጠብቀዋለን። ግን እንደ ሴሽን ላይ ትሬድ ነበረ አልወሰድኩትም። ምቾት ምንም አልሰጠኝም። የቡሊሽ አይነት ስትራክቸር እየጠበቅኩ ስለሆነ የሎንግ ስትራክቸር እየጠበቅኩ ስለሆነ ማርኬቱ ብሬክ እስኪያደርግልኝ ነበር በደንብ ስጠብቅ የነበረው። ይነሳል አይችልም፣ ወደ ላይ መሄድ ይወርዳል ማለት ነው። እና እስቲ ኒውዮርክ ሴሽን ላይ በደንብ እንጠብቀዋለን። እንደምታዩት ዳውን ትሬድ ነው እና ይህን ትሬንድ ቢያንስ ሜቢ እዚህ ጋር ብሬክ ካደረገው በኋላ ነው ስትራክቸሩን ሎንግ ለመግባት ራሱ። ግን በዚህ ጋር ሆኖ ሎንግ መግባት በጣም ከባድ እና ዊርድ ነገር ነው። ፕራይስን ወደ ላይ ሊገፋው የሚችል ነገር ሰፖርት የሚያደርገው ነገር ይፈልጋል። ምናልባት ኒውስ ምናምን ነገር ካልሆነ በስተቀር ይህን ማርኬት ወደ እነዚህ ሪቨርስ ሊያደርገው የሚችል ነገር ያለ አይመስለኝም። እና ሜቢ እዚህ ጋር ሬንጅ ካደረገ ብሬክ ካደረገው እንጠብቃለን፣ ወይም ደግሞ የሾርት አይነት ከሰጠን ሾርት ልናደርገው እንችላለን ማለት ነው። እና ይሄን ይመስላል። ከሰዓት ላይ ኒውዮርክ ሴሽን ላይ ጠብቄ የምገባውን ትሬድ እምለቅላችሁ ይሆናል ማለት ነው። ሀሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።